እንዴት አላችሁ እጅግ የምንወዳችሁና የምናከብራችሁ የሮባ ኢንተርቴይንመንት የስፖርት በተለይም የእግር ኳስ የቀጥታ ስርጭት ቤተሰቦች እንዴት አላችሁ እንደምን ቆይታችኋል? ዛሬ አጠር ያለ ነገር ስለ ራሴና ስለ አጠቃላይ የስራና ጋዜጠኝነት ህይወቴ በተወሰነ መልኩ ለማንሳት እፈልጋለሁ። ሮቤል አለማየሁ ነኝ። በርካቶች ታቁኛላችሁ። ስለ አብሮነታችሁም እጅግ አድርጌ አመሰግናለሁ። 2005 ዓመተ ምህረት ነው ከሚዛን ቴፒ ዩኒቨርሲቲ በጋዜጠኝነት የተመረኩት። ከዛ በፊት በ1996 እግር ኳስን እንደማንኛውም ሶዶ ላይ እንዳለ እግር ኳስን እንደሚጫወት ወጣት 1996 ስቴዲየም ላይ ጋሽ ካሌብ የሚመሩትን የፕሮጀክት ቡድን ተቀላቅያለሁ። ከዛ በኋላ 1997 ከእንዳሻው መታፈሪያ ቡድን ጋር ከፕሮጀክቱ ጋር ከወቅቱ ድንቁ ቡድን ጋር ከበርካታ ወንድሞቼ ጋር አብሬ አሳልፌያለሁኝ። በዛ ሰዓት ግን የእንዳሻው መታፈሪያ ቤንች ማጂ ላይ የተሳተፈው የፕሮጀክት ቡድን አባል አልነበርኩም። እኔና ሳዳም አብዲ በዛ ሰዓት በቀጥታ የወላይታ ቱሳ የመጨረሻውን ቡድን ተቀላቅለን ነበረ። ከዛ ቡድን አባጂኖ መርጠውን ማለት ነው። ያንንም ያደረግነው የዞን ቡድን ላይ ለመሳተፍ ነው። እኛ 1997 ላይ ወላይታ ቱሳን እኔና ሳዳም ስንቀላቀል በቀጥታ ያገኘናቸው እጅግ የምንወዳቸውንና የምናከብራቸውን ታላላቆቻችን ነበረ። ቤዛ ዘለቀ፣ ዳግም፣ እንዲሁም ማሜገላ፣ ሜሬሬ፣ ታምራት ሌራ፣ እነዚህን በርካቶች ሶዶና አካባቢዋ ላይ ያላችሁ ስፖርቱን እግር ኳሱን የምታውቁ ታውቋቸዋላችሁ። ከዛ ጊዜ ጀምሮ ነው እግር ኳስን እንግዲህ ከሰፈር ወጥቼ መጫወት እየጀመርኩት። በወቅቱ እግር ኳስ እንደምታውቁት ብዙም የሚበረታታ የሚደገፍ በቤተሰብም በግል የሚደገፍ ስፖርት አልነበረም። ትምህርት ላይም ደግሞ ትንሽ መጠነኛ አቅም ስለነበረኝ በቀጥታ የእንዳሻው መታፈሪያ አስደናቂው ቡድን ተበትኖ እሱም ነፍሱን ይማረውና ሞቶ በርካቶች ወደ ሙያቸው ወደ የሚችሉት ነገር ሲሰማሩ እኔም ወደ ትምህርቱ ተሰማርቼ 2003 ዓመተ ምህረት በቀጥታ ሚዛን ቴፒ ዩኒቨርሲቲ ነው የተቀላቀልኩት። ሚዛን ቴፒ ዩኒቨርሲቲ ከገባው በኋላ የመጀመሪያውን ዓመት ሙሉ በሙሉ ትምህርት ላይ በማተኮር ምንም አይነት ነገር ላይ አልተሳተፍኩም። 2004 ላይ መላ ዩኒቨርሲቲ ጨዋታዎች ላይ ተሳተፍኩ። አምቦ ላይ ነበር የተደረገው፣ እዛም ተመርጬ ተሳተፍኩ ሚዛን ቴፒ ዩኒቨርሲቲን ወክዬ። 2005 ዓመተ ምህረት ደግሞ አርባ ምንጭ ዩኒቨርሲቲ መላው ዩኒቨርሲቲ ጨዋታዎችን አስተናግዶ ነበር። እዛም ላይ በቋሚ 11 ውስጥ ገብቼ ተሳተፍኩ። 2004 ላይ ግን የሚዛን ቴፒ ዩኒቨርሲቲን ወክለን ከተማ ያዘጋጀው ውድድር ላይ በመሳተፍ ላይ ሳለን አንድ ድል መጣ። ያም ድል ምንድነው? ከተማው ደቡብ ክለቦች ሻምፒዮና ላይ ለመሳተፍ የሚያደርገው ዝግጅት ላይ እኛን አየን። እኛም እነሱን ገጥመን ነበረ። ከዛ በኋላ እኔና አንድ ወዳጄን ወስደውን ደቡብ ክለቦች ሻምፒዮና ላይ ካፋ ላይ የተደረገው ውድድር ላይ ሄደን ተሳተፈን፣ ሁለተኛ ወጣን። ከዛም ለመላው ዩኒቨርሲቲ ለመላው ኢትዮጵያ ጨዋታዎች ተመረጥኩ። በዛ ሰዓት 2004 ላይ መላው ኢትዮጵያ ጨዋታዎች ማለት እና አሊረዲ እነ ትራንስ የነበሩበት ጊዜ ነው። አሊረዲ የቀድሞው የኢትዮጵያ ብሔራዊ ቡድን ወጣት ብሔራዊ ቡድን ግብ ጠባቂ የነበረበት ውድድር ነው። ትልቅ ውድድር ነው። እዛ ላይ ተሳተፍኩ መጣሁ። በዛም ብዙ ደስተኛ አይደለሁም። ፈልገውን እግር ኳስ መጫወት ምፈልግ የነበረው እዚህ በነበርኩበት ዩኒቨርሲቲ ከመሄዴ በፊት በነበርኩበት ህይወት ውስጥ ነበረ። እዛ ተጫወትኩኝ። ከዛ በኋላ በቀጥታ ብሔራዊ ሊግ ቡድኑን ከተት ነው። በወቅቱ ከባዬ ገዛኝና ውብሸት አለማየሁ ጋር ሚዛን አማንን ሚዛን ቤንች ማጂን ወክለን መጫወት ችለናል። ከዛ በኋላ እግር ኳስን እንደምጫወት ነው በርካቶች የሚያውቁት። 2005 ግራጁዌት አረኩ። 2005 የወላይታ ዲቻ እግር ኳስ ቡድን ፕሪሚየር ሊግ የገባበት ዓመት ነበረ። እኔም ተመረኩ ወጣው። ከዛ በኋላ ጋዜጠኝነትን 2007 ላይ ቢኒያም ስምኦን የወቅቱ አዲስ አበባ ላይ የሚገኘው ምርጡ ጋዜጠኛ እድል ሰጠኝ። ከዛ በኋላ ፋና ኤፍኤም 99.9 ወላይታ ሶዶ ገባው። ጋዜጠኝነትን ጀመርኩ። ብዬ ቢኒያም ባስተማረኝ መሰረት ስራ መስራት ጀመርኩኝ። ይሄንንም ተከትሎ የወላይታ ዲቻ ጨዋታ ከየስቴዲየሙ ሲስተላለፍ ስቱዲዮ ሆኜ በመቀበል እግር ኳስን ጀመርኩ። ከዛ በኋላ 2009 ላይ ደግሞ ጨዋታ ማስተላለፍ እድል ገጠመኝ ከተመስገን ወልደጻዲቅ ጋር አዲስ አበባ ስቴዲየም ዲቻ ሲዳማ ቡናን ሲያስተናግድ፣ ድሬዳዋ ላይ ድሬዳዋን ሲያስተናግድ፣ እንዲሁም መቀለ ላይ መቀለ ሰባ እንደርታን ሲያስተናግድ በቀጥታ ስርጭት እግር ኳስን በሬዲዮ በውጌታና በፋና ኤፍኤም ለማስመልከት ችያለሁ። ከዛ በኋላ እንግዲህ በጋዜጠኝነቱ ህይወት በወላይታ
ወላይታ ሶዶ ዩኒቨርሲቲ ላለፉት 10 ዓመታት ስሰራ ቆይቻለሁ። አሁን ደግሞ ጊዜው ባመጣው አማራጭ ይሄ ስራ እንዳለ ሆኖ በዓለም ዋንጫ በአሜሪካ ሜክሲኮ እና ካናዳ በተሰናዳው የዓለም ዋንጫ በዚህኛው ፕላትፎርም በቲክቶክ እና ዩቲዩብ ደግሞ ለመምጣት ሙከራ አደረኩ። በርካቶች ደገፋችሁኝ፣ በርካቶች አገዛችሁኝ። ይሄ ፖቴንሻል መባከን የለባትም ብላችሁ ወደዚህኛው ፕላትፎርም እንድመጣ አረጋችሁኝ። ሁላችሁንም አመሰግናለሁ። ነገር ግን አንዳንድ ነገር ማለት ስለምፈልግ ነው ዛሬ በድጋፍ አብራችሁኝ ስላላችሁ ከልብም ስለደገፋችሁኝ ሁላችሁንም ወንድሞችን እጅግ አድርጌ ማመስገን እፈልጋለሁ። በዚህ መንገራቀጭ ውስጥ ግን ብዙ ነገሮች በሚያስፈልጉበት በዚህኛው ፕላትፎርም ግን ምናልባትም ሮቤል አለማየሁ ከዚህ ከሶዶና ከአራዳ አካባቢ ወጥቶ ጋዜጠኝነትን ኤክሰርሳይዝ ሲያደርግ ሌላ አላማ ወይም ደግሞ በኔቸር ራሱ ሮቤል አለማየሁን የምታውቁ ምንም አይነት አላማና ሌላ ነገር ያለኝም ልጅ አይደለሁም። በርካቶች በዚህ ፕላትፎርም ስመጣ ድጋፋችሁን ከልብ አሳይታችሁኛል። የእውነት በእግዚአብሔር ስም አመሰግናችኋለሁ። እኔ ያለኝን የእግር ኳስ እውቀት ቀደም ሲል ነግሬያችኋለሁ። ሜዳ ላይ ከሜዳ ውጭ ያለኝን ነገር በአጠቃላይ ነግሬያችኋለሁ። በዚህ መንገራገጭ ውስጥ ግን ምንም ላትጠቀሙ ፈተና የሆናችሁብን በርካታ ሰዎች አላችሁ። እናንተም ይመቻችሁ። ሁሉንም ነገር ሳናቅ አይደለም። በርካቶች ፕላትፎርሙ ላይ እየመጡ ብዙ ሲያለቃቅሱ ምንም አይመስለኝም ነበር። አሁን ግን ይሄንን ለማለት ስለፈለኩ ነው። በሁሉም ዘርፍ ማደግ ያለባቸውን በቅርብ ያሉ በዙሪያችሁ ያሉ ሰዎችን በተቻለ መጠን ምንም አታርጓቸው። ለእናንተ ቢያንስ ጠላቶቻችሁ እንደማይሆኑ እርግጠኛ ሆኜ እኔ መናገር እፈልጋለሁ። ዛሬ የመጣሁት መወደውን ስፖርት ጋዜጠኝነት እግር ኳስ ከመስራት ማንም እንደማያስቆመኝ እግዚአብሔር በህይወት እስካኖረኝ ሁሉ እንደምሰራው ለእናንተ በፈጣሪ ስም ላረጋግጥላችሁ ነው የመጣሁት። ለደገፋችሁኝ ላገዛችሁኝ ሁሉ እጅግ አድርጌ አመሰግናለሁ። ከጀርባ ሆናችሁ እንዲህ ነው ስትሉ ለነበራችሁ ሁሉ ይመቻችሁ። ዛሬ ይህንን ያወራሁት እውነተኛ ልብ ስላለኝ ነው። ይሄንንም ደግሞ ማን ፊል እንደሚያደርግ ሂሳብ የምናወራርደው ነገር የለም። መልካሙን ለተመኛላችሁልን ላገዛችሁን ሁሉ የእውነት ይመቻችሁ። የእውነት ይመቻችሁ። ደግሞ ባለን ነገር ሁሉ ደግሞ ትንሽ ፈቅ እንዳንል የትችት ናዳ የነቀፌታ ናዳ እኔ ኢትዮጵያ ውስጥ አሁንም እግር ኳስን እየተጫወትኩ ማስተላለፍ የምችል ጋዜጠኛ ነኝ። ይህንን ሜዳ ላይ አሳያችኋለሁ፣ ወይም ደግሞ ይህንን ደግሞ መዳኘት ባለብኝ ቦታ ሁሉ ላሳያችሁ የምችል እግዚአብሔር አቅም የሰጠኝ ይሄ ማህበረሰብ ያሳደገኝ ብቁ ጋዜጠኛ ነኝ። የሰው አስተያየት ስለሚያቆመኝ አይደለም ይሄን ያልኩት። ነገር ግን በኔ ይሄ ከሆነ ሌሎችንም ምን ያህል እንደምታስቸግሩ ስለተረዳሁኝ ነው። የደገፋችሁኝን በጣም አመሰግናለሁ። መወደውን እግር ኳስ ግን ከመስራት መወደውን ጋዜጠኝነት ከመስራት ግን መቼም እንደማላቆም እያበረታችሁኝ ለመጣችሁ ሁሉ ግን እጅ እንደማልሰጥ ለእናንተ ላረጋግጥላችሁ እወዳለሁ። ሁላችሁንም እጅግ አድርጌ አመሰግናለሁ። ይመቻችሁ። መልካምነት ወዳጅ ሲያድግ ወንድም ሲያድግ መደገፍ መተባበር ባህላችን ይሁን። ይሄን ለማለት ነው። ይመቻችሁ። ደህና እደሩ።